ጤና ይስጥልኝ እንዴት ከርማችኋል? በራስ መተማመን የሚባል ነገር አለ። ውስጥ ተሰብሮ ራሱ ራስህን እኔ እኮ ጠንካራ ነኝ እያልክ ራስህ የምትነግር ከሆነ ጠንካራ ትሆናለህ። እኔ ከማን አንሳለሁ ይሄ ቀን ያልፋል ብለህ ጸሎት ማድረግ ነው በቃ ከሁሉም በላይ። ጸሎት አሪፍ ነው ፋንትሽ ጸሎት አሪፍ ነው ደስ ይላል ጸሎት አሪፍ ነው ግን አለ አይደል አንዳንድ እያቸው ብዙ ልምድ ነው ከምንሰማው ከምናየው ብዙ ሰዎች ወይ በፍቅር ዓለም ይጎዱ ነው ወይ በቢዝነሱ ዓለም ጥፍት ብለው ይጠፉና ህይወታቸውን እስከማጥፋት ስራቸውንም እንደማበላሸት ህይወታቸውን እስከማጥፋት ድጋሚ ለዓለማፍቀር መቸገር ብዙ ምክንያቶችን ማንሳት እንችላለን አይከብደንም ግን ይሄን ሁሉ ተቋቁመን ወደ ስኬት ዓለም እንዴት መምጣት እንችላለን ነው የብዙዎቻችን ጭንቀት ይሄ ነው አንዴ ተጎድቻለሁ ወድቄ ቀርቻለሁ በዛው ወድቄ ልቅር ብሎ በተዘፈቁበት በመልካሙም ይሁን በጥሩ ስራም ይሁን እዛው ባለበት በዳድ ተንብራጭቆ የሚቀሩ ሰዎች አሉ እነዛ ሰዎች ምን አይነት በሞራል መንፈስ ነው ከዛ ህይወት መውጣት አለበት እንወያይበት ልምዳቸውን አካፍሉን እባክዎትን ልምዶን ያካፍሉን ነው የሚለው ተባበሩን ነው የሚለው ብዙዎቻችን ጭንቀት ይኖርብናል ብዙዎቻችን በስራ ጫና ወይ በቤተሰብ ተገፍተን ይሆናል በጓደኛ በፍቅረኛ አለ አይደል በያለንበት ቦታ ሁላችንም ጫና አለብን ግን ከዛ ጫና ተቋቁመን እንዴት ስኬታማ መሆን እንችላለን እንዴት አደራችሁ ደህና አደራችሁ ከታችን ያላችሁ ውድቀት እንዴት መነሳት ይቻላል ማለት ለዛ ነገር ግን ምንድነው የወደቅንበት ምክንያት የወደቅንበት ወደ ኋላ ያስቀረን ነገር ያኔ ምንድነው የሚለው ነገር ራሳችን ላይ ዞር ብለን ማየት ያስፈልጋል በተደረገው ድርጊት ኃላፊነትና መውሰድ ራሳችን ማለት ኃላፊነትና መውሰድ ማለት አንዳንዴ ለሌሎች ሲናስደግፋቸው በከለ ምክንያት ነው እንዲህ ይሆንኩኝ በከለ ምክንያት ነው እንደዚህ ያደረጉኝ በከለ ምክንያት ነው ህይወቴ የተበላሸ እያልን ለራሳችን ሁሌ የነገርነው ነገር ከሆነ ከሰዎች ጋር ጥገኛ ሆነ የነገ ያለንበት ህይወታችን እንዳንወጣ የዛ ነገር እስረኛ ያደርገናል ግን የራሳችን ኃላፊነትና ወስደን ትላንትና የሄድኩበት መንገድ በዛ መንገድ ነበረ ለካ ራሴ ነው በዛ ነገር ያጠፋሁት በኢኮኖሚ ይሁን በህይወት ላይፋችን በማህበራዊ ሰው በፍቅር ይሁን በተለያየ ዙሪያ የተበላሸው ነገር ራሳችን ቅድሚያ ኃላፊነትና ከወሰድን ስህተታችን ደግሞ ስህተታችን ማመን ስላችሁ አንዳንዴ እኔ ትክክል ነበርኩኝ በዛን ሰዓት ሌላው ነው ያበላሸው እኔ ትክክል ነበርኩኝ የሚለው ነገር የሄድኩባቸው መንገዶች እኔ ትክክል ነበርኩኝ አልተስተካከለም ብሎ ሁሌ በትክክል መንገድ የምናየው ከሆነ ያው እንጎዳለን ግን የተሳሳትኩባቸው ቦታዎች ምንድናቸው ያኔ የውድቀቴ ምክንያት ምንድነው ከራሴ ጋራ የሚሄድ ነገር ነው የጀመርኩት የነበረው ከአቅሜ ጋራ የሚሄድ ስራ ነው የጀመርኩት የነበረው እኔስ ደግሞ ፍቅር ቢሆን እንዴት አሰጣጥ ነበረ ለዛ ሰው ተገቢ ነበርኩኝ ምን ያክል አድርጌለታለሁ ወይ ምን ያክል ዋጋ ከፍዬለታለሁ የሚለው ነገር ራስ ላይ መስራትና ራሳችን ማየት ስንጀምር በዛን ሰዓት የድርጊቱ የተበላሸብን ነገር ምንድነው የሚለው ነገር ዚጋኖስ ሸቴ ብለን ለወደፊት አንድ እርምጃ እንድንሄድ አዲስ ህይወት እንድንጀምር ያደርገናል ማለት ነው ስለዚህ መጀመር አንድ በቃ ከዛ ነገር ውስጥ ወጥቼ የምረሳበት ነገር ምንድነው ብለን ራሳችንም አሁንም አይተን ወደ ሌላ አዲስ ነገር መጀመር ነው ህይወት የሚቀጥላል የሚለው ነገር እንደገና ማመን ትላንትና እስረኛ ሆነን እንዳንቀር የትላንትና ያለፈው ማንነታችን ይዘን እንዳንቀር አይ ዛሬም አዲስ ነገር አለ ዛሬ የተሰጠችኝ ቀናትና ዛሬ የትላንቱ አልፏል ታሪኬ ነውና ዛሬ መስራት ያለብኝን ነገር ዛሬ ሰርቼ ነገን ማየት ይኖርብኛል ብለን ሁሉ ለራሳችን ለአይምሮአችን መንገር እንችላለን የሚለው ነገር አይምሮአችን ላይ ማሳደር ነው የሚመስለኝ እንደኔ እስቲ ቆይ ትንሽ ቆይቼ ደግሞ የሆነ ነገር ላለ አስቡ ከባድ ነው ህይወት ውጣ ወረደ በዛባት ቁልቁለት ዳገት ያለባት ነች
ያንን ህይወት እንዴት ነው መቀየር? ትዳር ዓለም ይሁን በህይወታችን ውጣ ውረዶች የሰው ልጆች መቼም ሳንፈተን አልፈናል የሚል ካለ ዘበት ነው። በትዳር ዓለም ይሁን በቤተሰብ ይሁን በጓደኛ ይሁን በቢዝነስ ይሁን በምንም ተፈትነን መቼም ለዚህ ውድቀት ደርሰናል። ግን ነገሮች አልተሳካ ብሎ ባሰብነው መንገድ ሳይሄዱ ሲቀሩ ምን ማድረግ አለብን? ፍራቻ አለ፣ ሰዎች ይፈራሉ። እንዴት ከባድ ፈተና በሰው ልጅ ላይ ያጋጥማል። ያው የሰው ልጆች የህይወት ውጣ ውረዳችን በፈተና የተሞላ ነው። የትኛውም ነገር ያለ ፈተና ውጤት ጣዕም አይኖረውም፣ ውጤትም አይኖረውም እና እንሰራለን፣ እንፈተናለን። ዋናው ትልቁ የመኖራችን ዋስትና ፈተናችንን ማለፍ ነው። የመጀመሪያ ወደ ፈተና ላለመግባት መጣር ነው። ከዛ ደግሞ ከፈተና ለመውጣት መጣር ነው። ትልቁ ትግል መጣር ነው። ሲነሳ አይቶ እኮ ነው አንድ ሳይንቲስት እንደዛ ህይወቱን የለወጠው። ለካ ይቻላል ብሎ 7 ወጣ፣ 7 ጊዜ ወርዶ 7ኛው ላይ ግን ያንን ዳገት ሲወጣ ተኝቶ አየው። ከዛ በኋላ ግን ለካ እኔም እችላለሁ እንደ 7 ወድቆ መነሳት እንዳለን ማየት ነው። አንዴ ውድቀታችን የመጨረሻ አድርገን አለመውሰድ ነው። የመጀመሪያው ውድቀታችን የመጨረሻ እንዳልሆነ መውሰድ ነው። ከዛ በኋላ ግን ቅድም እንዳለችው ምንድነው የጣለን? ምንድነው ለውድቀታችን ምክንያት የሆነው ነገር? ሊጥለን የፈለገው እንቅፋታችን ምንድነው ብለን ቢቻል እንቅፋታችን ከኛ ዞር ማድረግ የምንችል ከሆነ እንቅፋቱን ራሱ ከኛ ዞር ማድረግ ነው። እንቅፋቱ ደግሞ የማይንቀሳቀስና እንደ ተራራ ፊት ለፊታችን ተገትሮ ከባድ የሆነብን ከሆነ ሌላ አማራጭ በመውሰድ ከእንቅፋታችን ራሳችንን ዞር በማድረግ አቅጣጫችንን መቀየር፣ ትልማችንን ማስተካከል፣ በእቅድና በህይወት መመራት ነው። ህይወታችንን በእቅድ ከመራ ከውድቀታችን እንነሳለን። ነገ ምን ልሰራ አስቤያለሁ? ፈጣሪ ነው ሁሉንም ነገር የሚሰራው። ግን ከፈጣሪ ቀጥሎ ደግሞ እኛ የእቅዳችን ማሳኪያ መንገዶች ነን። ስለዚህ መንገዳችን ላይ ያጋጠመንን ለውድቀታችን መንስኤ የሆኑትን ነገሮች በሙሉ አንደኛው ለፈጣሪ መስጠት ነው። ሁለተኛው ግን እኛ ሰበቡን ማድረስ ነው። ሰበቡን ስናደርስ ብዙ ፈተናዎች አሁን ቅድም እንዳለችው በንግድ ላይ ኪሳራ ሊመጣ ይችላል። በጓደኝነት ላይ ይሆናል ብለን የመሰረትነው ብዙ የለፋንለት ጓደኝነት ላይ ይሳካ ይችላል። ያ አልተሳካም ማለት ሌላ አማራጭ የለም ማለት አይደለም። በቃ ያ ያልተሳካበት የራሱ መነሻ የራሱ ምክንያት ስላለው ምክንያቱን ከቻልን ምክንያቱን ፈልገን አግኝተን አርመነው እና የስተታችንን ምንጭ በደንብ ካወቅነው የቱ ጋር እንደሆነ ስተታችን በደንብ አድርገን ካወቅነው ያንን ስህተት አርመን ወደሚቀጥለው መሄድ እኛ ከሆነን አንዳንዴ ደግሞ ኤክስተርና ውስጣዊ ማድረግ ነው። በብዛት ቅድም እንዳለችው ሰበብ አለመፈለግ ነው። እኛ አሁን ብዙ ጊዜ እንቅፋት ሲመታን እንቅፋቱ መታን ብለን ነው የምንለው። ሰበበኞች ነን። እንቅፋቱን መታ ነው እኛ ነን እኮ ሄደን የመታ ነው። ስንሄድ እኛ ነን እንቅፋቱን የመታ ነው። እያየን መሄድ እኛ ፋንታ ነው። ቀስ ብሎ መሄድ እኛ ፋንታ ነው። ከፍ ብሎ መራመድ እኛ ፋንታ ሆኖ ቁጭ ብሎ የተቀመጠውን ድንጋይ ሄደን መተነው ስናበቃ እንቅፋቱ መታኝ እንላለንና ሰበብ መፈለግ የለብንም። ላደረግነው ነገር ሁሉ ኃላፊነቱን እኛ መውሰድ በእኛ መወጣት መቻል አለብን ብለን ማሰብ ነውና ከከባድ ፈተና መነሳት እንደምንችልም ለህሊናችን መንገር ነው። ለህሊናችን ካልነገር ነው በቃ ተሰበርን፣ አከሌኮ ሰበረኝ፣ ጎዳኝ፣ ተጎዳው፣ ከሰርኩ፣ ወደኩኝ የሚለውን ነገር ኔጌቲቭ አልቲቲዩድ ወደ አእምሮአችን የምናስገባ ከሆነ ከውድቀቱ የበለጠ ደግሞ ይሄኛው ኔጌቲቭ ሐሳቢውን የሚጎዳንና ቀድመን እሱን ማስወጣት ከዛ እንቅፋታችንን ማቅጣት እዛ ሌላ መንገድ አለ ብለን ጉዞ መጀመር ነው። ህይወት ወደፊት ትቀጥላለች። ወደፊት ነው እንግዲህ። አመሰግናለሁ።